ሰላም ሰላም እንዴት ናችሁ? በአብሮድ ሴሽኖች ነን። በዛሬ ቪዲዮአችን የምናየው በአውሮፓ ውስጥ እጅግ ታሪካዊና ውብ ከሆኑት ሀገሮች አንዷ የሆነችውን ግሪክን የምናይ ይሆናል። በዚህ ጉብኝት ወቅት የግሪክን ታሪክ፣ ባህል፣ የዕለት ተዕለት ኑሮ፣ ምግብ፣ ከተሞች፣ ደሴቶች እና ተጓዦች ሲጎበኙ ምን እንደሚጠብቋቸው እንቃኛለን ማለት ነው። ግሪክ ከአውሮፓ በኤዥያ እና በአፍሪካ መገናኛ ላይ በደቡብ ምስራቅ አውሮፓ ውስጥ ትገኛለች። በዚህ ቦታ ምክንያት ግሪክ በዓለም ታሪክ ውስጥ ለብዙ ሺህ ዓመታት ትልቅ ሚና ትጫወታለች። ግሪክ ትናንሽ ደሴቶች ጨምሮ ከ2000 እስከ 6000 የሚደርሱ ደሴቶች ያሏት ሲሆን ነገር ግን በመቶዎቹ የሚቆጠሩ ብቻ የሚኖርባቸው ናቸው። ግሪክ በኤዥያን ባህር፣ በአዩኒያን ባህር እና በሜዲትራኒያን ባህር የተከበበች ሲሆን በዚህ ምክንያት ረጅም የባህር ዳርቻዋን፣ የአሳ ማጥመድ ችሎታ እና ከባህር ጋር ጠንካራ ግንኙነት አላቸው። ግሪክ ብዙውን ጊዜ የምዕራባውያን ስልጣኔ መገኛ ተብላ ትጠራለች። እንደ ዲሞክራሲ፣ ፍልስፍና፣ ሳይንስ፣ ቲያትር እና የኦሎምፒክ ጨዋታዎች እና እነዛ የመሳሰሉ ሀሳቦች ለመጀመሪያ ጊዜ የተገነቡት ግሪክ ውስጥ ነው። እንደ ሶቅራጦስ፣ ፕላቶ እና አርስቶትል ያሉ ታዋቂ ጥንታዊ አሳቢዎች እዚህ ይኖረዋል እና ያስተምረዋል። ግሪክን ስትጎበኙ ታሪክ በሙዚየሞች ውስጥ ብቻ ሳይሆን በጎዳናዎች፣ በህንፃዎች፣ በዕለት ተዕለት ኑሮ ውስጥም ይታያል። አሁን የግሪክ ዋና ከተማ እና ትልቁ ከተማ የሆነችው አቴንስን እንጎበኝ። አቴንስ ከ3000 ዓመታት በላይ ታሪክ ያላት በዓለም ላይ እጅግ ጥንታዊ ከሆኑት ቀጣይነት ካላቸው ከተሞች አንዷ ነች። በአቴንስ ውስጥ በጣም ታዋቂ ቦታ አክሮፖሊስ ተብሎ የሚጠራው ቦታ ነው። ከከተማው በላይ ከፍ ብሎ የሚወጣ አለታማ ኮረብታ ሲሆን በርካታ ጥንታዊ ህንፃዎችም ይዟል። ከነዚህም ውስጥ በጣም ዝነኛው ፓርትኖን ነው። ፓርትኖን ከ2400 ዓመታት በፊት የተገነባ ሲሆን ከተማም የተሰየመችበት የአቴናን የጥበብ አምላክ ለማክበር የተገነባ ነው። በአቴንስ ውስጥ ስትራመዱ ጥንታዊ ፍርስራሾች፣ ሙዚየሞችን፣ ዘመናዊ ሱቆችን፣ ካፌዎችን እና የተጨናነቁ ጎዳናዎችን ማየት የተለመደ ነው። አቴንስ በጥንታዊ ታሪክ እና በዘመናዊ ህይወት መካከል ጠንካራ ትስስር አላት። የግሪክ የዕለት ተዕለት ኑሮ ከሌሎች አውሮፓ ሀገሮች ጋር ሲነጻጸር በአጠቃላይ ዘና ያለ ወይም ደግሞ ቀለል ያለ ነው። ሰዎች ከቤት ውጭ ጊዜ ማሳለፍ፣ በካፌዎች ውስጥ መቀመጥ፣ ከጓደኞች እና ከቤተሰብ ጋር ረዘም ላለ ጊዜ መነጋገር እና ምግቦች በጋራ መጋራትና ጊዜ ማሳለፍ ያስደስታቸዋል። ብዙ ትውልዶች ከቤተሰብ ጋር በቅርብ ግንኙነት ውስጥ መቆየታቸው የተለመደ ነው። ከከተሞች ውስጥ አውቶቡሶችና ትራም ያሉ የህዝብ ማመላለሻዎች በስፋት ጥቅም ላይ ይውላሉ። በትናንሽ ከተሞች እና ደሴቶችም ውስጥ በእግር መራመድ በጣም የተለመደ ነው። የግሪክ ምግብ ቀላል፣ ትኩስ እና ጤናማ ነው። መሞከር ከፈለጋችሁ ከነሱ ታዋቂ ምግቦች ሱቭላኪ፣ የግሪክ ሰላጣ ከቲማቲም፣ ኪያር፣ አይብ እና የወይራ ፍሬ፣ ትኩስ ዳቦ ከወይራ ዘይት ያካትታሉ። ከግሪክ ትልቁ መስህቦች አንዱ ደሴቶቿ ናቸው። እያንዳንዱ ደሴት የራሱ ባህልና የህይወት ፍጥነት አላቸው። ከነዚህ በጣም ዝነኛ ከሆኑት ደሴቶች አንዷ ሳንቶሪኒ ናት። ሳንቶሪኒ በነጭ ቤቶቹ፣ በሰማያዊ ጣሪያዎች፣ በጠባብ ጎዳናዎች እና በባህር እይታዎች ትታወቃለች። ደሴቶቹ ከብዙ ሺህ ዓመታት በፊት በእሳተ ገሞራ ፍንዳታ ቅርጽ የያዘች ሲሆን ዛሬ ብዙ ጎብኚዎች ሰላማዊን አካባቢ እይታዎችን እና ፀሐይ ስትጠልቅ ከባህር ጋር ያለው ውበትና ደስታን ለመጎብኘት ይመጣሉ። ከአቴንስ እና ሳንቶሪኒ በተጨማሪ ግሪክ ሌሎች አስደናቂ ቦታዎችም አሏት። ተሰሎንቄ ሁለተኛ ትልቅ ከተማ ነች። በሰሜን ግሪክ ውስጥ የምትገኝ ሲሆን በባህር ዳርቻ የእግረኛ መንገዶች፣ ታሪካዊ ህንፃዎች እና በባህል በዓላት ትታወቃለች። በቀርጤስ ደሴት ላይ የምትገኘው ሄራክሊዮን ሌላዋ ጥንታዊ ፍርስራሾች እና ጠንካራ የአካባቢ ወጎች ያላት ከተማ ነች። ግሪክ የሜዲትራኒያን የአየር ንብረት አላት። በበጋው ሞቃታና ደረቅ ሲሆን ክረምቱ ደግሞ በተለይም በባህር ዳርቻዎች ላይ
መለስተኛ ነው። ለጉብኝት በጣም ጥሩ ጊዜ ብዙውን ጊዜ ጸደይ፣ በበጋ መጀመሪያ ወይም ከመስከረም እስከ ህዳር ነው። በዚህ ጊዜያት የአየር ሁኔታ ደስ የሚል ሲሆን ቱሪስት አካባቢዎች ደግሞ ብዙ አይጨናነቁም። አብዛኞቹ ግሪኮች የኦርቶዶክስ ክርስትና ይከተላሉ። ብዙ አብያተ ክርስቲያንን፣ ሃይማኖታዊ በዓላትን እና ባህላዊ በዓላትን አላቸው። ለተጓዦች ግሪክ በአጠቃላይ ደህንነቱ የተጠበቀ እና እንግዳ ተቀባይ ነች። ነገር ግን ጎብኚዎቹ ሲጎበኙ ማድረግ ካለባቸው ነገሮች መሃል ታሪካዊ ቦታዎች ማክበርና ወደ አብያተ ክርስቲያናት ሲገቡ በአግባቡ ልብስ መልበስን ዋነኞቹ ናቸው። ግሪክ ጥልቅ ታሪክን፣ ውብ ተፈጥሮን፣ ተግባቢ ሰዎችን፣ ጤናማ ምግብን እና የተመጣጠነ የአኗኗር ዘይቤ ያላት ሲሆን ግሪክ ያለፈውን እና የአሁንን ጎን ለጎን የሚኖርባት ሀገር ነች። ይህ የዛሬ የግሪክ ከብዙ በትንሹ ጉብኝታችን ይህን ይመስል ነበር። ከኔ ጋር አብራችሁ ስለቆያችሁ እናመሰግናለን። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮአችን ላይ በድጋሚ እስከምንገናኝ ቸር ቆዩ።